ተሰበሰበ መሬት ላይ የተበተነው وامر الله البحر فجمع ما فيه ወንዝንም አንተ ላይ የተበተነውን ሰብስብ ተባለ ሰበሰበው ثم قال قم هنا لو الله ይሰው ሆኖ አላህ ፊት ቆመ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ከዛም الله سبحانه وتعالى فقال عبدي ما حملك على ذلك ባሪያዬ አሁን ያደረከውን ድርጊት ለምንድነው እንዲህ ለማድረግ የወሰንከው አለው قال من خشيتك يا رب ጌታዬ ፈርቼ ነው በወንጀል አመስኩ እንዲህ አድርጌ ራሴን ላጥፋ ብዬ ነው አለ ነብያችን ታዲያ ሲጨርሱ ምን አሉ فغفر له ወንጀልህም ምርሃለው አለው አላህ Subhanahu Wa Ta'ala በመፍራቱ ጌታዬ ቀስቅሱ ያዘኝ እንደሆነ ወንጀሌ ብዙ ነው አይምረኝም በማለቱ ማረው አሉ ነብያችን ሰለላሁ ዐለይሂ ወሰለም ከዚህ ሐዲስ ላይ ሁለት ዋና ዋና ትምህርት እንማራለን አንድ የአላህ ረህመት ሰፊ መሆኑ ሁለተኛ ሙተንም የትም ቦታ ቢበትኑን الله سبحانه وتعالى እንደሚቀሰቅሰን እንማራለን ولقد ضرب الله امثله عمليه في كتابه الكريم الله سبحانه وتعالى ቁርአን ውስጥ ተጨባጭ ምሳሌዎችን ይሰጠናል ከሞትም በኋላ እንደሚቀሰቅሰን መረጃ የሆነን ዘንድ ቁርአን ላይ ይሄን ታሪክ ሲያወሳልን ምን ይላል አው ከለዚ መረ على قريه ልክ እንደዛ ሰው አላየህም እንደዛን ሰው ታሪክ ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም መረ على قريه በአንዲት ከተማ ጥግ ስላለፈው ሰው አልሰማህም وهي خاويه على عروشها ከተማዋ ቤተል መቅዲስ አካባቢ ያለች ናት ዑዘይር የሚባል አንድ ሳልህ ደግ ሰው በዛች ከተማ ጥግ በቤተል መቅዲስ ሲያልፍ ቤቷ على عروشها ጣራዎቿ ቤት ላይ ፈርሶ አገሪቱን ቡኽቱ ነስር የሚባል አንድ የጦር መሪ ከነሰራዊቱ አፈራርሷት ወጥቶ ነበር ዑዘይር በዛች ከተማ አህያው ላይ ሆኖ ሲያልፍ ይህች ሀገር ፈራርሳለች ተገረመ ከዛ ማስተዋልና አና يحيي هذه الله بعد موتها አለ ይህች ሀገር እንዲከፈራረሰች በኋላ እንዴት ብሎ ነው አላህ የሚቀሰቅሳት ሕያው የሚያደርጋት እንዴት ብሎ ነው ብሎ ተገርሞ ቆመ فأماته الله 100 عام ይሄን ሲል አላህ ተአምሩን ሊያሳየው ለኛ ማስተምህሮት ይሆን ዘንድ 100 ዓመት ይሄን ሰው ለህልፈት አበቃው 100 ዓመት ገደለው አላህ እዛው ላይ እንዳለ ከዛም በኋላ ثم بعث ቀሰቀሰው አላህ قال كم لبثت አለው አላህ Subhanahu Wa Ta'ala በመላእክት አማካኝነት አናገረው ምን ያህል ቆየህ አለው قال لبثت يوما او بعض يوم على عزير الله የሚፈራ ሳልህ ሰው ነው ጧት ላይ ነበር ረፋድ ላይ ነው አላህ ለ100 ዓመት የገደለው ሲቀሰቅሰው ደግሞ ከሰዓት ነበር ከዛ አንድ ቀን ነው አለው ለመላእክቱ ከዛ ቀና ሲል ፀሐይቱ አልጠለቀችም او بعض يوم የቀን ከፈሎኔ ቆየው ታለ መላእክቱ ሲመልስለት ምን አለ قال بل لبثت 100 عام 100 ዓመት ነው የተኛው የቆየው 100 ዓመት ነው አለ ትጠራጠራለህ ግዳ ምልክት እናሳየህ አለው فانظر الى طعامك وشرابك لم يتسنى ወደ ምግብህ ዑዘይር ያዘ ወይን ጭማቂ የተለያዩ ምግቦች ይዞ ነበር ወደ ምግብህ ወደ መጠጥ ተመልከት አልተለወጠም ሽታውም ጣዕሙም ሁሉም አልተለወጠም ተመልከታለሁ ሲያየው ምግቡ ፍሬሽ እንደሆነ ነው ወይን በበነጋው ነው የሚበላሸው 100 ዓመት ተቀምጦ አልተበላሸም ጣዕሙ አልተለወጠም ጭማቂ ይዞ ነበር አልተበላሸም ተደናገረ ከዛም ሌላ ምልክት ሰጠው ወንظر الى حمارك ወደ አህያ ተመልከታለው ولنجعله آية للناس ለሰዎች አስረጂ ይሆን ዘንድ ልናሳየነው للناس وانظر الى العظام كيف ننشزها አጥንቷን እንዴት እንደምንቀሰቅሳት ተመልከታለው መመልከት ጀመሩ አላህ የአህያውን አጥንት ገጣጠመው አቆመው በአጥንቱ አህያውን ከዛ በኋላ ثم نكسوها لحما እንዴት ስጋ እንደምናለሰው ተመልከታለው እያየው አህያው ስጋ ለበሰ ቆዳ ለብሶ ቆመ መጮህ ጀመረ فلما تبين له لعزيرም يا الله ጥበብ ሲገለጥለት قال اعلم ان الله على كل شيء قدير
አውቄያለሁ ተረድቻለሁ አላሁ ስብሓነሁ ወተዓላ በሁሉም ነገር ቻይ እንደሆነ አለ ዑዘይር ረሕመቱላሂ ዐለይህ አላሁ ስብሓነሁ ወተዓላ ቁርአን ላይ ሌላ ምሳሌ ይሰጠናል የበለጠን በዚህ እንድናምን የቁሉ አላሁ ተዓላ وإذ قال إبراهيم ربي أرني كيف تحيي الموتى يا نبيات أبات كالله سبحانه وتعالى قادر رقوتن نققرنا الله قرآن وست لنبي أمتي استلالفوا إبراهيم الله سبحانه وتعالى مقر متياكي تيكا وإذ قال إبراهيم ربي إبراهيم بلوالا قيتاي أرني كيف تحيي الموتى موتان انديت اندمت كسكس اسكاس حيين على الله قال الله ملسته أولم تؤمن إبراهيم على من كمندي قال بلى أرامنا الله قيتاي ولكن نقرقن ليطمئن قلبي لبي يبلت أني الرقاقا بينو يبلت أبايني سايونجي آمنا الله والو نبياتي صلى الله عليه وسلم يتشن أنكس يفسروا من إلالو በመጠራጠር ከኢብራሂም እኛን ብስ ነበራሉ ኢብራሂም ተጠራጥሮ አይደለም ሞቶ በመንከስከስ ነገር ግን የበለጠ ልቡ እንዲረጋጋ ፈልጎ ነው አላህ ምን አለው قال فخذ أربعة من الطير አራት አዕዋፋትን ያዝ አለው አላህ Subhanahu Wa Ta'ala ነብዩላህ ኢብራሂም አራት አዕዋፋት ያዙ ዳክየን እርግብን መሰል ሁለት ጨመሩና አራቱን ያዙ ከዛ ቀጣዩ ትእዛዝ ምንድነው فصرهن إليك ቆራርጣቸው አላህ አለ ረድና ቆራርጣቸው ክንፎቻቸውን አጥንቶቻቸውን ስጋዎቻቸውን ደሞኖቻቸውን ደበላልቀው አለ አላህ ሁሉንም ደባልቀው እንዳለ ነብዩላህ ኢብራሂም እንደታዘዙት ሁሉንም ቆራረጡና ሁሉንም አቀላቀሏቸው ثم اجعل على كل جبل منهن جزءا ከዛም የተቀላቀለውን ያነሳ ከፈለውን አንስተህ አንድ ተራራ ላይ አራት ተራራ ላይ ወስዳ አስቀምጣላቸው ሱብሃንአላህ የአላህን ተአምር ተመልከቱ ثم ادعوهن ከዛም ጥራቸው ኢብኑ ከሲር ምን ይላሉ ነብዩላህ ኢብራሂም እኒህን ቆራረጡና ክንፎቻቸውን ስጋውን ደሙን ካደባለቁ በኋላ አራት ተራራ ላይ ወስደው የተደባለቀውን አስቀመጡት ፈጅተውታል ተደባልቋል ሌላ ፍጡር መስሏል ከዛ አራቱን ራስ እንደዚህ ያዙና እናንተ ርግቦች ኑ እናንተ አዋፋት አሏቸው ልክ ሲጠሯቸው يأتينك سعيا الله ቁርአን ላይ እንዳለው እየበረሩ መምጣት ጀመሩ እዛኛው ተራራ ያለው አጥንት ከዚህኛው ካለው ጋር ይገናኛል እዛ ጋር ያለው ስጋ ከዚህ ጋር ይገናኝና እርግብ መሆን ጀመሩ መንገር ላይ አየር ላይ ተሰባጠሩ ከዛም እየበረሩ መጡ ኢብራሂም አለይሂ ሰላም ያንደኛውን ራስ ለማይገባው አካል ሲያስቀመው አልሰካም ይላል የዳክየውን ራስ ለርግቡ ይሰጣል ዝም ብሎ ይቆማል ፊቱ ላይ ሲያቀርብለት ይሰካል አራቱም መብረር ጀመሩ አላህ ተአምሩን ለነብዩላህ ኢብራሂም አሳያቸው ከዛም ሲጨርስ ምን አለ ወዕለም እወቅ أن الله عزيز حكيم እወቅ አላሁ Subhanahu Wa Ta'ala አሸናፊና ጥበበኛ እንደሆነ አላቸው ወንድሞቼ አባቶቼ ሙተን እንቀሰቀሳለን እኔ ቁርአናዊ ተምሳሌቶች የበለጠ ኢማናችን ለማጠናከር ነው እኔም መጠቅሳቸው ليطمئن قلبي እንዳሉት አላሁ Subhanahu Wa Ta'ala እኒህን ታሪካዊ ምሳሌ ከተቀሰልን በኋላ ሁሌም በዙሪያችን ምናገኝን ሌላ ምሳሌ ያደረገልን አታዩም እንደ መሬት ደርቃ እንዴት በአዝርዕት አላህ ሕያው እንደሚያደርጋት ቁርአን ላይ ይህን ሲጠቅስልን ምን ይላል وهو الذي الله ማለት ያነ ነው الذي يرسل الرياح بشرا ንፋስን ብስራት አድርጎ ሚልከው ነው بين يدي رحمته ከእዝነቱ ከጸጋው በፊት ከዝናብ በፊት ንፋስን ሚልከው ነው እሱ حتى اذا اقلت سحابا ثقالا ከባድንም ደመናን በተሸከመሽ ጊዜ ሱቅናሁ لبلد ميت ሙት ወደሆነ አካባቢ ምድረ በዳ እንነደዋለን فانزلنا به الماء ከዛም ዝናብ እናወርዳለን فاخرجنا به من كل الثمرات ከዛም በኋላ በአዝርዕት ሕያው እናደርቀዋለን ይሄን የደረቀ መሬት ታዲያ ዓላማው ምንድነው كذلك نخرج الموتى ልክ እንደዚሁ ነው ሙታንን እኛ ከቀብር ምናወጣው لعلكم تذكرون ተገሰጹ ዘንድ ይከጀላልና ይለናል አላህ
ይሄ ከዙሪያችን የምናያቸው የደረቀ መሬት ዝናብ ወርዶበት በአዝርዕት ሕያው ይሆናል። ልክ እንደዚህ ነው እናንተንም ምናበቅላችሁ ምናወጣችሁ ይለናል አላሁ ሱብሓነሁ ወተዓላ። ታዲያ ባለፈው ፕሮግራማችን ላይ ያቆምነው ፍጡራን ጠፍተው አላሁ ሱብሓነሁ ወተዓላ ብቻውን ቀርቶ ሁሌም እሱ ሕያው ነውና እየፎከረ ብቻውን ነበር ያቆምነው። ነቢያችን ሰለላሁ ዐለይሂ ወሰለም ሚንበር ላይ ወጡና ምን አሉ? ዩመጅዱ ረቡ ነፍሰሁ አላሁ ሱብሓነሁ ወተዓላ ራሱን ያወድሳል